አመሰግናለሁ። ብዙውን ጊዜ እኛ ሰዎች ራሳችንን እንዴት እንደምናየው ባላቅም ከወፈርን ከተመቸን ሁሉ ነገር ኪሳችን ከሞላ ቤታችን ሙሉ ከሆነ አንዳንዴ ሳናስበው ከሁሉም የምንበልጥ ይመስለናል። የምንሞት አይመስለንም፣ እንረሳዋለን። መሞታችንን እንረሳዋለን። በፈጣሪ መኖራችንን ረስተን በራሳችን እውቀትና በራሳችን ጥበብ ያመጣ ነው የሚመስለን ሰዎች አለን። ጊዜያዊ ነው። እያንዳንዱ ደስታ፣ ምቾት፣ ገንዘብ፣ ሀብት፣ ንብረት፣ ሙገሳ፣ ዝና፣ ይህ ሁሉ ትርኪ ምርኪ ነው። ትርኪ ምርኪ መሆኑን ያወቅኩት መቼ እንደሆነ ታውቃላችሁ? ብዙዎች ዝና ያላቸው፣ ብዙዎች ሰማይ ላይ መቀበር እፈልጋለሁ ጨረቃ ላይ ያሉ ሰዎች፣ ብዙዎች በቃ ምንም ያሉ ሰዎች የሉም። ዛሬ መኖር አይችሉም። ከተፈቀደላቸው ውጪ ባላቸው ሀብትና ንብረት እድሜያቸውን ህይወታቸውን ማቆየት በፍጹም አይችሉም። ካሉበት ህመም እንኳን ሊወጡ የሚችሉት ፈጣሪ ሲፈቅድ ብቻ ነው። መድኃኒት ፈጣሪ መድኃኒዓለም ብቻ ስለሆነ ብዙዎቻችን ግን ፈጣሪ ከኛ እገዛ የሚፈልግ የምንመስል ሰዎች አለ። በጣም ያሳዝናል። ፈጣሪ ራሱን የቻለ ለዓለም መድኃኒት የሆነ ፈጣሪ ለሁሉም የሚሆን ፈጣሪ ለሁሉም የሚበቃ ኃይል አለው። የዓለም ሁሉ መድኃኒት እሱ ነው። እኛንን በወፈረ በቀጠነ እያየን በጠቆረ በቀላ እያየን ራሳችንን ከፍና ዝቅ ሌሎቹንም እያወረድን ያለ ነው። ፈጣሪ የሰዎችን እርዳታ በፍጹም አይፈልግም። እኛን እኮ ነው ካለንበት እሳት ወጥተን በብርሃን እንድንመላለስ፣ ካለንበት ጨለማ ወጥተን ካለንበት ካልተገባ መጥፎ ቆሻሻ ነገር ውስጥ ወጥተን የዘላለም ሕይወት እንድናገኝ መንገዳችን እሱ ብቻ እኮ ነው። መልክ፣ ቁመት፣ አረ ምንም ነገር ባዶና ከንቱ ነው። ሁሉም እኮ እሱ የፈጠረው ነው። ሁሉንም ያውቀዋል ፈጣሪ። ተቀባሽ፣ ፀጉር ቀጠልሽ፣ ከፋሽ፣ ዝቅ አልክ፣ ፈጣሪ እገዛ አይፈልግም። የማንንም እገዛ አይፈልግም። ፈጣሪ የማንንም እገዛ አይፈልግም። ፈጣሪ የሚፈልገው የሁሉም አባት ሆኖ በዘላለም ደስታ የዘላለምን ሕይወት አግኝተው የሰው ልጅ ከስቃይና ከመከራ ከሰይጣን ዳቢሎስ ቀንበር ወጥቶ በፍቅርና በአንድነት የዘላለም ሕይወት እንዲኖር ብቻ ነው የሚመኘው። የፈጣሪ ፕላኑ እሱ ብቻ ነው። ሰዎችን ከአጋንንታዊ ነገር ውስጥ ከተንኮል፣ ከሸር፣ ከምቀኝነት፣ ከክፋት ለማውጣት እንጂ እኔ ያንተ የምናምን የሚባል ነገር የለም። እሱ ጋር ሁሉም የሰው ልጅ ሁሉም ዓለም ላይ ያለ በሙሉ የሚያምንም የማያምንም ብቻ በፈጣሪ የተፈጠረ ፍጡር በሙሉ የሱ ነው። የፈጠረውን የትም አይጥልም። ከፈጣሪ መብለጥ ደግሞ አይቻልም። ማንም ሰው ሊያስተውል የሚገባው ራሱን ይግዛ እንጂ ማንም ላይ እጁን አይጠቁም። ዓለም ላይ ያለ ሰው በሙሉ ኃጢአተኛ ነው። ደመደምኩ 10 ነጥብ፣ የምን 4 ነጥብ ነው? አንድም ሳይቀር ኃጢአተኛ ነው። እንዳይደንቅ እንደ ጻድቅ እንጮህ ወላ ከላይ ያሉት አብዛኞቹ እኮ ሰይጣን ዳቢሎስ እኮ ከላይ ነበር። እስኪጣል ድረስ እኮ የፈጣሪ አገልጋይ ነበር። ወገን እንዳዘነጋ ማንንም አትተች፣ ወደ ማንም እጅ አትጠቁም። ወደ ራሳችን ሁላችንም ወደ ራሳችን እጃችንን ጠቁም። እኔ አመሰግናለሁ።